የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት 14 ዓመታት የከተማዋን ነዋሪ ሲያገለግልበት የቆየውን የወሳኝ ኩነትና የነዋሪነት አገልግሎት ሲስተም በአዲስ በመተካት ወደ ስራ ማስገባቱ ይታወሳል። አገልግሎቱ በተጀመረባቸው ክፍለ ከተሞች ተገልጋዮች እንዴት እየተስተናገዱ ነው የሚለውን ለመቃኘት በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ድንገተኛ ጉብኝት አድርገዋል። በኮልፌ ቀራኒዮና በአዲስ ከተማ ክፍለ ከተማ በሚገኙ እንዲሁም አገልግሎቱ በተጀመረባቸው ወረዳዎች ሲገለገሉ ያገኘናቸው ተገልጋዮች አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቀድሞ የነበሩ ውስንነቶችን የቀረፈ እንደሆነ አንስተዋል። መሰቃየት ነበረ። አሁን ያለው በጣም ደስ ይላል። መስተንግዶአቸው አረ ወጣ ወረዱም ከዛ በስርዓት ያለማና አሁን በጣም ጥሩ ነው። መልካም ነው። አቀባበሩ የምፈልገውን ዳይሬክሽን ያሳዩናል። እዛ ጋር ካለው አላፊም ሆነ ያለው አገልግሎት ለማግኘት ጥሩ አቀባበልና የሚቀጥለውን ዳይሬክሽን ያሳዩን እስከዚህ ድረስ መጥቻለሁ። የልጆችም ሰርቲፊኬት እዚህ ነው ያወጣው። መስተንግዶአቸው ደስ ይላል። በዚህ ተቋም የተደረገው ሪፎርም ከተማዋ ለነዋሪዎቿ ምቹነት የምታከናውነውን አገልግሎቶችን የማዘመንና በቴክኖሎጂ የማስደገፍ ስራን የሚያሳይ መሆኑን ኢንጂነር ወንድሙ ሴታ ተናግረዋል። እንግዲህ ከተማ ውስጥ የተሳለጠና ፈጣን የመንግስት አገልግሎት እንሰጣለን የምንል ከሆነ የአገልግሎቶች በሙሉ መጀመሪያ በዚህ ተቋም ውስጥ የሚሰጠው አገልግሎት ነው። ከዚህ አንጻር እንግዲህ ያለፉት 3 ዓመታት ይሄ ተቋም በሪፎርም ውስጥ ነው ያለው። ብዙዎቹን የሪፎርም ተግባራት ያከናውነው ኦልሞስት ግራጁዌት እያደረገ ያለ ተቋም ነው። ግን ደግሞ ከቴክኖሎጂ አንጻር የነበረው ውስንነት ደግሞ ያንን ሪፎርም የተሟላ ያደረገው ስላልነበረ እሱን የተሟላ ማድረግ የምንችልበትን ሲስተም ነው የዘረጋ ነው። ማንኛውም አገልግሎት ፈላጊ በአጭር ጊዜ ውስጥ የሚፈልገውን ማግኘት እየቻለ መሆኑንና እንግልትንም ማስቀረቱን በጉብኝቱ መረዳት እንደተቻለም ጠቁመዋል። በጣም ብዙ ነገር እንደተቀየረ ከተቋሙ እይታ ጀምሮ የተቋማችን ሰራተኞች ተገልጋይን የሚያከብሩበት አገልግሎት የሚሰጡበት ለአገልግሎት የሚፈልጉት ሪኳየርመንት የሚጠይቁበት ተገልጋዮችን ጋይድ የሚያደርጉበት መንገድ ጀምሮ አጠቃላይ ተቋሙ ለስራ ምቹ ከማድረግ አንጻር ግብዓት ከማሟላት አንጻር ራሱ እዚህ ተቋም ውስጥ አገልግሎት የሚሰጠው ሰው ራሱ የአገልጋይነት ስሜት ይዞ አገልግሎት የሰጠ እንደሆነ ነው ፊድባክ የሰጡን። በተለያዩ ተቋማት መካከል ቅንጅትንና መናበብን የሚፈጥረው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ተገልጋዮች ባሉበት ሆነው የፈለጉትን አገልግሎት የሚያገኙበትን እድል ፈጥሯል ያሉት ደግሞ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ናቸው። አዲሱ ሲስተም ይዞልን ከመጣቸው ትሩፋቶች አንደኛውና ዋነኛው የሞባይል አፕሊኬሽን። ይሄ ሞባይል አፕሊኬሽን የሚሰጠውን በእጁ ላይ የተሰጠውን መታወቂያ በፊት ለማረጋገጥ ምንድነው ማድረግ ያለበት? ቢሮ ድረስ መጥቶ ወረዳ ላይ የተሰጠው ቢሮ ድረስ መጥቶ ነው የሚያረጋግጠው። አሁን ቀጣይ ላይ የሚቀጥለው የዚህ ሲስተም አንዱ ትልቁ አድቫንቴጅ ብለን የምናስበው ጥቅም ብለን የምናስበው በእጁ ላይ ባለው ሞባይል የመታወቂያውን የወሰደው ዶክመንት ትክክል ነው ትክክል አይደለም የሚባለው የሚረጋገጥበት ቀጣይ ሌሎችም ተቋማትን ይሄንን አፕሊኬሽን እያወረዱ የሚጠቀሙበት ሂደትን ይዞ የመጣ ትልቅ እድል ይዞ የመጣ ሲስተም ነው ማለት ነው። ሲስተሙ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ቴክኖሎጂ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገ ነው።